ይሄ ልጅ አይናማዎቹ ናቸው የሚያውቁት። ለጆሮ የሚገባ ነገር የለውም። ዝም ብሎ ነው የሚጮኸው። ትውልዱም ሆነ አስተሳሰቡ ፋስት ፉድ ሆኗል። ቢዮንሴ በመጣች ጊዜ ሰው በ7 ስላሴ በ10 ቢዮንሴ ብሎ ተረተ። በዚህ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። መጋቢ አዲስ እሸቱ ስለ አይሾስፒድ በሰይፉ ሾው ላይ ከተናገሩት እኔ አይናሞች ናቸው የሚያውቁት ነው ለመናገር እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንሴ መታ ዣንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ እና ሰው ምን አለ በ7 ስላሴ በ10 ቢዮንሴ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ። የአይሾስፒድ ጉብኝት የኢትዮጵያን በተለይም የአዲስ አበባን ገጽታ ከትዝብት ወደ አድናቆት የለወጠ ነው። የኢትዮጵያ ትንሣኤ አብሳሪዎች አስተያየት፣ የእናንተስ ሐሳብና አስተያየት ምንድን ነው? ምልከታውን ያካፍሉን፣ ይጻፉልን። አብራችሁን ቆዩ። በሰይፉ ሾው ላይ እንግዳ የነበሩት መጋቢ አዲስ እሸቱ ሰሞኑን አሜሪካዊው ዩቲዩበር አይሾስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ አዲስ ዝነኞች አገሪቱን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው በአጽንኦት አሳስበዋል። መጋቢ አዲስ ሰሞኑን መነጋገሪያ ስለሆነው አይሾስፒድ ሲጠየቁ ይሄን ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮኸው በማለት የይዘቱን ጥልቀት የሌለው መሆን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሠራው ይልቅ ለዝነኛው ቦታ የምትሰጥበት የኮስሞቲክስ ዓለም ሆናለች ሲሉ ወቅሰዋል። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ ነው። እነዚህን መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል። ታውቃለ፣ አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠይቁ ጉዳዮች ላይ ማትኮር አቁሟል ሲሉ ተናግረዋል። መጋቢ አዲስ ለጥቀውም የዘመኑ አስተሳሰብ አሁን ፋስት ፉድ ሆኗል። ፈረንጆቹ ታውቃለ ሥራ በጣም እየበዛባቸው ስለሆነ ቀባ አድርጎ መብላት ነው። እንደውም ባለፈው እኔ እያልኩ ነበር፣ አንድ ዶሮ እናቶቻችን እኮ 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ይሰራል? ለእኔ ስቃይ ነው እውነቱን ለመናገር። ለእኔ እንደ እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም ነው የሚከብደው። 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው። ታውቃለ፣ ታዲያ አሁን ዓለም ምን ሆነ? ፋስት ፉድ፣ ፈጣን ነገር፣ ቀባ አድርገህ ወደ ሥራ። አሁን ይሄ የፋስት ፉዱ ምግብ ብቻ ሳይሆን አስተሳሰባችን በራሱ ፋስት ፉድ አይነት አመጋገብ ጀምረናል። ጠንከር ያለ ነገር መስማት አንፈልግም። እስኪ አሁን ለምሳሌ ደራሲዎቻችንን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ብዙ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቨል፣ ረጅም ልቦለድ ምናምን አቁመዋል። ታውቃለ፣ ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችንን አይተ እንደሆነ ወደ ኮሜዲው አኮበኮቡ። ምክንያቱም ገበያውን ምን ያድርጉት? ገበያው አሁን ወረቀት እየሸጡ ገዢ ካጡ ጠጠር መሸጥ ነዋ። ምን ይደረጋል? እውነቴን እኮ ነው የምልህ። ገበያውን ተከትለ እኮ ነው የምትነጉደው። አሁን እኔ በጣም የማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው።
ለምንድነው? ለመኖር። ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ አይሾስፒድ ነው የተባለው ፍጥነት አሳያለው ማለትም አይደል? እንግዲህ ልጁ ምን እንደሆነ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ ለእኔ አይናማዎች ናቸው የሚያውቁት። እውነቱን ለመናገር ለእኔ ጆሮ የሚገባ ነገር የለውም። እሱም እንደው ይጮኻል፣ እንደ ውሻ ይጮኻል ሲሉ የሰላ ትችታቸውን ያቀረቡት መጋቢ አዲስ እሸቱ አክለውም እና ለማህበረሰቡ እንደዛ ሆነ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። ባለፈው ቢዮንሴ መጣች፣ ዣንጥላ ተይዞ ምን ተብሎ ሲባል አይናማዎቹ ሲያወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታውቅ እንደሆነ። እና ሰው ምን አለ? በ7 ሥላሴ በ10 ቢዮንሴ አለ። የኛ ሰው መቼም ቅንጦት ኑሮን አያውቅም፣ ወሬ ግን ይችላል። በፊት ቡና እያፈላ ነበር ሲተርት የሚውለው ኑሮ ማስተንፈሻ። አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ7 ሥላሴ በ10 ቢዮንሴ ያን ጊዜም ተናግሬያለሁ። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋማትን መጎብኘት አለባቸው። አዎ እዚህ አገር ሌላ የሚታይ ነገር የለንም ታውቃለ። አሁን እንግዲህ መዝናኛዎቹ፣ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችውን አሳይተን እንሸኛቸዋለን። ቤተ ክርስቲያንም ውስጥ ያው እንዳልከው ብዙ ቅርስ አለ፣ ታሪክ አለ። ሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዚህም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ አገር ዜጋ ነው። ነገር ግን በዛ ልክ ሃይማኖቱን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ሲሉ መጋቢ አዲስ በአጽንኦት ተናግረዋል። መጋቢ አዲስ እሸቱ መልእክታቸውን ሲቋጩም እንዲህ አይነት ተግባር የሚፈጽሙ አካላት ጥቅምን አስበው ከሆነ ዓለም ገንዘብ ከተገኘ እግዚአብሔርም በ30 ብር ተሽጧል በማለት ጠንካራ መልእክት አስተላልፈዋል። እርግጥ ነው መጋቢ አዲስ እሸቱ በሰይፉ ሾው ላይ እንግዳ በነበሩበት ወቅት ይህንን ቢሉም ሌሎች የኢትዮጵያ ትንሣኤ አብሳሪ ወገኖች ደግሞ አይሾስፒድ የአዲስ አበባን ገጽታ ከትዝብት ወደ አድናቆት ለውጦታል ይላሉ። እነዚህ ወገኖች እንደሚሉት ከሆነ ቀደም ባሉ ዓመታት እንደ ኮሎኔል ሞሐመድ ጋዳፊ ያሉ መሪዎች የአፍሪካ መዲና በሆነችው አዲስ አበባ ላይ ይሰነዝሩት የነበረው ትችት ዛሬ ወደ አድናቆት ተቀይሯል ባይ ናቸው። የከተማዋ ውበትና ዘመናዊነት ዛሬ የዓለም ቁጥር 1 ከሆነችው አሜሪካ የመጡ እንደ አይሾስፒድ ያሉ ታዋቂ ሰዎች በግርምትና በአድናቆት እንዲመሰክሩ አድርጓቸዋል ሲሉም አስረግጠው ይናገራሉ። ሐሳባቸውን በአስረጅ ማስረጃ ሲያጠናክሩም ልዩ ትኩረት ያገኙ ሜጋ ፕሮጀክቶችን በመጥቀስ ማለትም የአድዋ ድል መታሰቢያ ሙዚየም የኢትዮጵያንና የአፍሪካን ክብር በዘመናዊ ጥበብ የዘከረ ግዙፍ ማዕከል መሆኑን፣ የኮሪደር ልማት የከተማዋን ምቹ ንጹሕና ለሰው ልጆች የምትመች ያደረገ ለውጥ መፍጠሩን፣ የፓርኮች ግንባታ እንጦጦ፣ አንድነትና የወንዝ ዳርቻ ወይም ሸገር ልማት አዲስ አበባን አረንጓዴና የቱሪስት መዳረሻ ማድረጉን፣ የመስቀል አደባባይ እድሳት ለሃይማኖታዊና ለሕዝባዊ በዓላት ድምቀት የሆነ ዘመናዊ አደባባይ መሆኑን በመጥቀስ እነዚህ ሥራዎች ባይሰሩ ኖሮ ግን እንደ አይሾስፒድ ያሉ እንግዶች ሲመጡብን እናፍርና እንሳቀቅ ነበር። የአፍሪካ ዲፕሎማሲያዊ መዲናነታችን በጥያቄ ውስጥ ይወድቅ ነበር። የወጣቱ ትውልድ በሀገሩ የመኩራት ስሜት ዝቅተኛ ይሆን ነበር በማለት ዛሬ ግን በዓለም አደባባይ አንገታችንን ቀና አድርገን እንድንሄድ ላደረጉንና ለሀገር ግንባታው ሌት ተቀን ለደከሙ እጆች ሁሉ ምስጋና እንደሚገባቸው አስረግጠው ይናገራሉ። በመጨረሻም ውድ የቻናላችን ቤተሰቦችና ታዳሚዎች
በሰይፉ ሾው ላይ እንግዳ የነበሩት መጋቢ አዲስ እሸቱ በአሜሪካዊው ዩቲዩበር አይሾስፒድ ላይ በሰጡት የሰላ ትችት ዙሪያና ሌሎች ወገኖች ባቀረቡት አዎንታዊ ወይም የድጋፍ ሐሳብ ዙሪያ የእናንተ ሐሳብና አስተያየት ምንድነው? ምልከታውን ያካፍሉን፣ ይጻፉልን። አበቃው። ሸጋ ቀን ተመኘው።